ሙስጠፋና እነ ለተሙ ምንድነው የሚለያቸው? ሙስጠፋ ሽርክ የሰራን ሰው ሙሽሪክ በሉ ሲል እነ ለተሙ ይቃወሙታል። እነሱ ደግሞ እከሌን ሙብተዲዕ ያላለ አው ሙብተዲዕ ካላላችሁ ሙመይዓ ናችሁ ይላሉ። ይህ ስህተት አይደል? በለተሙ ቃይዳ መሰረት ሙስጠፋ ትክክል አይደለም እንዴ ይላል። نعم ትክክል ነው። በለተሙ ቃይዳ መሰረት አው ትክክል ነው የሚሆነው። بمعنى ተመሳሳይ የሆነን ጉዞ ነው ያንጸባርቀው ያሉት። ሁለቱም ኢልዛም በተሰኘ በሆነ ነጥብ ውስጥ ማለት ነው የወደቁ የሆኑ አካላቶች ናቸው። አንደኛው በተብዲዕ ኢልዛም ሲያደርግ፣ ሌላኛው በተክፊር ኢልዛም እያደረገ ነው ያለው። ስለዚህ ተመሳሳይ የሆነ ጎዳና ነው እያራመዱ ያሉት። ትላንት በሆነ ፕሮግራም ላይ ስለዚህ ጉዳይ አውርቻለሁኝ። ሰዎቹን የለያቸው አጀንዳ እንጂ ባህሪ አልለያቸውም፣ ጎዳናም አልለያቸውም። አጀንዳ ነው የለያቸው። ጎዳና ብሎ ማለት ያካሄድ ሂደትና ስልት ማለት ነው። አልለያቸውም ሰዎቹን እና ለጥቅል ስሜት የወለደው የሆነ ጎዳና ነው። እውነቱን ከተመለከትን ሁለቱም ጎዳና ማለት ነው። በዚያ ላይ ደግሞ በልህ የተወጠረ የሆነ ቡድን ነው። ይህ ሁለቱም ቡድን በልህ የተወጠረ የእኛን ንግግር ብቻ ተቀበሉ ተሸከሙ እንደወረደ አይነት ነገርን መሰረት ያደረገ የሆነ ጎዳና ነው። አዲላና ማስረጃ የማይዳኛቸው የሆኑ ሰዎች ናቸው። በመቀጠል ሁለቱም ቡድን ሐሰትና ውሸት የተሰኘው መገለጫው ነው። ሁለቱም ዋሾ የሆነ ቡድን ነው። ሐቂቃውን ከተመለከትን ነስአሉላህ አልዓፍ ወልዓፊያ ሰው ያልተናገረ የሆነውን ንግግር ተናግሯል እያሉ የሚለጥፉ ከሜዳ እየተነሱ ማለት ነው። እንደዚህ አይነት ባህሪ የተጸናወታቸው የሆኑ ሰዎች ናቸው። الحذر من هذين الفرقتين او من هاتين الفرقتين ከነኚህ ከሁለቶቹ ቡድኖች አሁን ከተወሰዱት ከሆኑት ቡድኖች እጅግ በጣም ጥንቃቄ ማድረግ ያስፈልጋል። ናም ወጣቶች ተጠንቀቁ። ሐቂቃ እነኚህ ሰዎች የግል ባህሪያቸውን ዲን አድርገው በህዝቡ ልቦና ውስጥ ማስረጽ የሚፈልጉ የሆኑ አካላቶች ናቸው። በእጅጉ ጥንቃቄ አድርጉ። والله اعلم።